እሺ በስራ ቢዚ ስንሆንም ሊሆን ይችላል። በተለያየ ምክንያት ወደ ስልካችን የሚመጡ ጥሪዎችን ወደ ሆነ ሰው ፎርዋርድ ማድረግ ስንፈልግ እንዴት ነው የሚለውን ነው ዛሬ የምናየው። ውድ ቤተሰቦች ወደ ቪዲዮ ከመግባታችን በፊት ይሄንን ቤት ፎሎ ወይም ሰብስክራይብ በማድረግ እንድትጀምሩ ጠይቃችኋለሁ። ይሄንን ቤት ፎሎ ወይም ሰብስክራይብ ማድረግ ለምንድን ነው የሚጠቅማችሁ? እንደዚህ ያሉ ጠቃሚ የሆኑ የቴክኖሎጂ መረጃዎች ቀለል ካሉት ጀምሮ አድቫንስድ እስከሆኑት ከኮምፒውተር ሳይንስ ጋር የሚገናኙ ትምህርቶችንና መረጃዎችን በዚህ ቻናል ላይ ሼር እናደርጋቸዋለን። ውድ ቤተሰቦች በጣም እርግጠኛ መሆን የምትችሉት በዚህ ቻናል ላይ ፎሎወር ወይም ሰብስክራይበር ከሆናችሁ በጣም መሰረታዊ የሆነ ወይም ደግሞ ጥሩ የሆነ የቴክኖሎጂ ግንዛቤ እንዲኖራችሁ እናደርጋለን። በዚህ እርግጠኛ መሆን ትችላላችሁ። ውድ ቤተሰቦች ቤቱን ፎሎ ወይም ሰብስክራይብ በማድረግ ጀምሩ። አሁን ወደ ቪዲዮ እንገባለን። እዚህ ጋር ያሉትን ስቴፕ እንከተላለን። እንግባ ወደ ቪዲዮ። እሺ ምንድነው የምናደርገው? እዚች ስልክ የመደወያ አፕሊኬሽኑ ላይ እንገባና እዚች ጋር ከላይ እቺኛዋን 3 ነጥብ እንነካለን። እሷን ስንነካ እቺ ሴቲንግ የምትለው ትመጣለች። እሷን እንነካለን። ከዛ ወርታች እንደዚህ ስክሮል አድርገን እዚች ጋር ሰፕሊመንተሪ ሰርቪስስ የሚል አለ። እሱን እንነካለን። ከዛ በመቀጠል እቺኛዋ ኮል ፎርዋርድ የምትለዋን እንነካለን። ከዛ እንደዚህ ያለ ይሄ ቮይስ ኮል የሚል አለ። እሱን የድምጽ ጥሪ እንደማለት ነው፣ ያው እንደምታውቁት እሱን ነካለን። እሱን ስንነካ ምን ይመጣል? ኦልዌይስ ፎርዋርድ ይላል የሚል አለ። አንደኛ አማራጭ ነው ይሄ። ፎርዋርድ ዌን ቢዚ ይላል። ይሄ ሁለተኛ አማራጭ ነው። ፎርዋርድ ዌን አንአንሰርድ ይላል። ሶስተኛ አማራጭ ነው። ፎርዋርድ ዌን አንሪቼብል ይላል። ከነዚህ ከአራት ውስጥ መርጠን ነው እንግዲህ አንዱን የምናደርገው። ይሄ ነገር ምን ማለት ነው? የመጀመሪያው ኦልዌይስ ፎርዋርድ ማለት ሁልጊዜ ወደ ሆነ ሰው ፎርዋርድ ይሁን፣ በቃ ወደኛ የሚመጣ ጥሪ በሙሉ ወደ ሆነ ሰው ፎርዋርድ ይሁን ነው። አንደኛው መንገድ ይሄ ነው። ሁልጊዜ ጥሪ ሲመጣ ወደ ሆነ ሰው ፎርዋርድ ይሆነ። ያ ሰው ያ ፎርዋርድ ያደረግንለት ሰው ነው የሚያነሳው ማለት ነው። ስልኩን መልስም የሚሰጠው እሱ ነው። ሌላው ደግሞ ፎርዋርድ ዌን ቢዚ። ይሄኛው ደግሞ የኛ ስልክ ቢዚ ከሆነ ወይም ሌላ ጥሪ ላይ ካለ ማለት ነው፣ ሌላ ጥሪ ተደውሎልን እያወራን ከሆነ ሰውየው አሁን የሚደውለው ሰው ዝም ብሎ ስልኩን ዘግቶ እንዳይሄድ ወደ ሆነ ሰው ጋር ጥሪው እንዲሄድ የሚያደርግ ነው፣ የኛ ቢዚ ስለሆነ ማለት ነው። ስለዚህ ያኛው ሰው ያገኘዋል ማለት ነው። ሚስ አይሆንም፣ ጥሪው ሚስ አይሆንም ማለት ነው። ፎርዋርድ ዌን አንአንሰርድ ነው ሶስተኛው። ይሄኛው ደግሞ ስልካችን ጠርቶ የማይነሳ ከሆነ ማለት ስልኩን መልስ የሚሰጥ ሰው ከሌለ፣ ለምሳሌ አስቀምጠነው ከሄድን ስልኩን ያው መልስ ስለማይሰጥ ወደዛኛው ሰው ይሄዳል ማለት ነው። አይዘጋውም፣ ወደዛው ፎርዋርድ ወዳደረግንለት ይሄዳል ጥሪው። ይሄ ሶስተኛው ነው። አራተኛው ፎርዋርድ ዌን አንሪቼብል። ይሄኛው ደግሞ ማግኘት አይችሉም አይነት ምናምን የሚል መልስ የሚሰጠው ከሆነ ቀጥታ ወደ ፎርዋርድ ወዳደረግንለት ሰው እንዲሄድ ማድረግ ማለት ነው። ስለዚህ ከነዚህ ከአራቱ አንዱን አማራጭ መርጠን እናደርጋለን። እኔ እንግዲህ በፎርዋርድ ዌን ቢዚ የሚለውን ለምሳሌ ሚጫነውና ምንድነው የሚጠይቀኝ? የሆነ ስልክ ቁጥር እንዳስገባ ነው። ስለዚህ እዚህ ጋር 09 ሰምቲንግ ብለን እንደዚህ የሆነ ነገር ጽፈን ይሄንን ኦን እናደርገዋለን። ይሄን ኦን ካደረግነው አለቀ፣ ፎርዋርድ አደረግን ማለት ነው ወደ ሰውየው። ይሄ ሰው ነው ማለት ነው የኛን ስልክ ከዚህ በኋላ የሚያነሳው። ምን ሲሆን? የኛ ስልክ ቢዚ ሲሆን ይሄ ሰው ያነሳዋል ስልኩን። ስለዚህ ይሄ ጠቃሚ ነገር ነው፣ ቤተሰቦች እንድትጠቀሙበት ጠይቃችኋለሁ። ለማንሳትም ስትፈልጉ ይሄንኑ መታችሁ ኦፍ ነው የምታደርጉት። በዚህ ይሄንኑ ስቴፕ ነው የምትከተሉት። እቺኑ አሁን እዚህ ጋር ተርን ኦን ነው አይደል? መታችሁ እዚሁ ጋር ይሄንን ኦፍ ታደርጉታላችሁ።
በቃ አለቀ። ከዛ ተቋረጠ ማለት ነው። ወደዛ ሰው ስልክ አይሄድም ማለት ነው የኛ ስልክ። ይሄ ነው የዛሬው እንግዲህ ውድ ቤተሰቦች ሰምሃው የሆነ ይጠቅማችኋል ብዬ አስባለሁ። እንግዲህ ቤቱን ፎሎ ማድረግ እና ሰብስክራይብ ማድረግ ሼር አድርጉት ደግሞ ሌሎች ሰዎች ጋር ይድረስልን። ሞራል ይሆናናል ቤተሰቦች ለምንሰራው ያው በነፃ ነው የምንሰራው ታውቃላችሁ። ክፍያ የምንጠይቅበት ምናምን ነገር አይደለም። አድካሚ ነው ይሄን ነገር ለማዘጋጀት እውነት ለመናገር ብዙ ነገሮችን አቀናጅተን ነው ይሄን ነገር የምንሰራው። እናንተ ደግሞ ፎሎ በማድረግ አግዙን። ሰብስክራይብ ሼር አድርጉት ሌሎች ሰዎች እንዲደርስልን ሞራል ይሆነናል። እሱ ነገር ሌሎች ሰዎች ሲደርሳቸው ሞራል ይሆነናል። አካውንታችንም ያድጋል፣ የአብሮ ማደግ ይሆናል ማለት ነው። እሱን አድርጉ። ይሄ ቤት ደግሞ ሌላም ጥቅም ይሰጣችኋል። ሌላው ጥቅም ምንድነው? ይሄ የቲክቶክ አካውንት ማሳደግ የምትፈልጉ ሰዎች ካላችሁ ኦንላይን ስንሆን እሱን ነው የምንሰራው እኛ። ኦንላይን ስላችሁ ምን ማለት ነው? ላይቭ የቲክቶክ ላይቭ ልንወጣና የሆኑ ሰዎች ይሰበሰባሉ። እነዛ የተሰበሰቡ ሰዎች ምንድነው የሚያደርጉት? አንዱ ሰው አንደኛውን ፎሎ ያደርገዋል ማለት ነው። እርስ በርስ ነው ፎሎ የምንደራረገው። እንዴት ነው የሚለው እዛው ጋር መታችሁ ታዩታላችሁ። ቀላል ነገር ነው። እዛው እናሳያችኋለን። በነፃ ነው፣ ገንዘብ አንጠይቃችሁም። ዝም ብላችሁ የኛ ፕሮፋይል ቀይ ከበራች ላይቭ የምትል እሷን ተጭናችሁ ነው እዛው ጋር አካውንታችንን እናሳድጋለን። የቲክቶክ አካውንታችንን ፎሎወር እናሳድጋለን ማለት ነው። መቼ ነው የሚለውን እናሳውቃችኋለን። ግን ካላሳወቅናችሁ ሰርች አድርጋችሁ የኛን ማይ ዲጂታል የሚለውን ይሄን የኛን ቻናል ሰርች አድርጋችሁት ቀይ የበራች ከሆነ ዝም ብላችሁ ተጭናችሁ መምጣት ነው። ካልበራች ያው ላይ አይደለንም ማለት ነው። ይሄንን እናደርጋለን። እንግዲህ ቤተሰቦች ለዛሬ ይበቃናል። ሰላሙ ነው።